አርሰናል ከስፖርቲንግ ሊዝበን አርሰናልና ሚኬል አርቴታ በታሪካቸው ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ለሁለተኛ ተከታታይ ዓመት ግማሽ ፍጻሜ ለመግባት ዛሬ በሩብ ፍጻሜ የመልስ ጨዋታ ስፖርቲንግ ሊዝበንን ያስተናግዳሉ። በዚህ ዓመት በአውሮፓ መድረክ ያልተሸነፈው ብቸኛው ቡድን አርሰናል ነው። ካደረጋቸው 11 ጨዋታዎች 10ሩን ሲያሸንፍ በአንዱ አቻ ተለያይቷል። መድፈኞቹ የቱንም ያህል በአውሮፓ መድረክ ጠንካራ ጉዞ ቢያደርጉም ሰሞነኛው አቋማቸው ግን ጥያቄ የተነሳበት ነው። ከባለፈው 4 ጨዋታዎች በ3ቱ የተሸነፈው የሰሜን ለንደኑ ክለብ ይፎካከረባቸው ከነበሩት 4 ዋንጫዎች 2 ብቻ የቀሩት ሲሆን አሁንም ወደ አንድ ወር ባልሞላ ጊዜ ውስጥ ከሁለት ታላላቅ ዋንጫዎች ላለመሰናበት የሚፎካከርበት ሳምንት እንደሚሆን ይጠበቃል። አሰልጣኝ ሚኬል አርቴታ ጨዋታውን በተመለከተ በሰጠው ሐሳብ ከየትኛውም ጊዜ በላይ የተሻለ እድል ላይ እንገኛለን ብለዋል። በውድድር ዓመቱ ለቻምፒየንስ ሊግ ብቻ 29 ተጫዋቾችን የተጠቀመው አርሰናል ከፖርቱጋል ክለቦች ጋር በሜዳው ባደረጋቸው ያለፉት 8 ጨዋታዎች አልተሸነፈም። የዛሬው ጨዋታ ለአርሰናል ግማሽ ፍጻሜ ለመግባት የሚያደርገው ጥረት ብቻ ሳይሆን በመጪው እሁድ የዓመቱን የፕሪሚየር ሊግ ጉዞ በሚወስነውና ከማንቸስተር ሲቲ ጋር በኢትሃድ ለሚያደርገው ጨዋታ ትልቅ መሸጋገሪያ የሚሆን በመሆኑ ከፍተኛ ግምት ተሰጥቶታል። የመጀመሪያውን ጨዋታ 1-0 አሸንፎ የተመለሰው አርሰናል ወደ ግማሽ ፍጻሜ ለማለፍ አቻ ውጤት የሚበቃው ቢሆንም ከገጠመው የውጤት ቀውስ ለማገገም ግን ጨዋታውን የማሸነፍ ግዴታ ውስጥ ይገኛል። ምሽት 4 ሰዓት ላይ በኤሚሬትስ የሚደረገው ጨዋታ አሁንም በርካታ የአርሰናል ተጫዋቾች ጉዳት ላይ በመሆናቸው አርቴታ የተጫዋቾች ለውጥ ለማድረግ ይገደዳል። ማክሰኞ በነበረው የልምምድ ጊዜ ዴክላን ራይስ ጨምሮ የቡድኑ 5 ተጫዋቾች በጉዳት ከስብስብ ውጪ በመሆናቸው ልምምድ አልሰሩም። ፔሮ ሄንካፔ ከጉዳት በመመለሱ ለጨዋታው የሚደርስ ቢሆንም ዴክላን ራይስ መሰለፉ ግን እስካሁን አልተረጋገጠም። ቡካዮ ሳካ እና ቲምበር ደግሞ አንዳቸው ለጨዋታው ሊደርሱ እንደሚችሉ ሚኬል አርቴታ ፍንጭ ሰጥቷል። አርሰናል በሜዳው ኤሚሬትስ የፖርቱጋሉን ክለብ ስፖርቲንግ ሊዝበንን ያስተናግዳል። አርሰናል ወደ ፖርቱጋል ተጉዞ ያደረገውን የመጀመሪያ ዙር ጨዋታ በካይ ሃቨርትዝ ብቸኛ ግብ 1-0 አሸንፎ መመለሱ ይታወሳል። በሳምንቱ መጨረሻ በሊጉ ሽንፈት ያስተናገደው አርሰናል ወደ ድል ለመመለስ ወደ ሜዳ የሚገባ ይሆናል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል ሁለቱን ሲያሸንፍ በ3ቱ አቻ ተለያይቷል። የሰሜን ለንደኑ ክለብ የ2025/26 የውድድር ዓመት የአውሮፓ ቻምፒየንስ ሊግ ዋንጫ አሸናፊ ይሆናል ተብሎ በወቅታ ቅድመ ትንታኔ መሰረት በቀዳሚነት መቀመጡ ይታወቃል። በተጨማሪም ሚኬል አርቴታ ከተጫዋቾች ጉዳት ጋር በሰጠው አስተያየት ከፔሮ ሄንካፔ በተጨማሪ ዩሪያን ቲምበር እና ቡካዮ ሳካ ከሁለት አንዳቸው ለጨዋታው የመድረስ እድል እንዳላቸው ፍንጭ ሰጥቷል። በአንጻሩ በማክሰኞ ዕለት ልምምድ ላይ ዴክላን ራይስ በጨዋታው እንዳልተገኘ ይታወቃል። በልምምድ ሜዳ ላይ እንዳልታየም ይታወቃል።